ማታም አሁንም እኔ ምንም ያደረግኩት ነገር የለም፣ እራሷ ናት። ኧረ ተው ተው። አንቺ ሞንሽ አንቺ ከዚህ በፊት ከፍቅር ጋር ተው ስል ነበረ። እሷ ህይወታዎች ተረጋጋችልኝ ተመስገን ስል ደግሞ እናንተ እንደ ጠላት እርስ በርስ ትጣላላችሁ። ምን ማድረጋችሁ ነው? ምን እየሆናችሁ ነው? ቆይ ማሚ፣ እኔ ምንም ጥፋት የለብኝም። በስነ ስርዓት እያወራኋት ነበር። ይህ አስመሳይ። አይ እንግዲህ ተው አልኩኝ። ተው እናንተ ልጆች። እሺ እኔ ለዛሬ ትቻለሁ፣ ነገ ግን አልፈልግሽም። እሺ አይገርምሽም? እኔ ደግሞ ዛሬም ነገም ላይሽ አልፈልግም። እሺ ወይ ጉድ! ማሚዬ እያየሻት ነው አይደለ? እራሷ ናት። እኔ ምንም ያደረኩት ነገር የለም አይደል? አዎ። አሁንስ መረረኝ። አንድ ቀን እንኳን ሰላም የሌለው ቤት ምንድን ነው የሚሻላችሁ? ወይ ማሚዬ፣ አንቺን እንኳን እንዲከፋሽ አልፈልግም። ሁሉም ነገር መቅረት ይችላል። በይ አሁኑን ልጅና ይቅርታ ተጠያየቁ። ልክ እንደ እህትማማቾች ሆናችሁ ሰርጉ ጋር ሄዱ። ለሊ እኮ እናንተን ቁጭ ብላ እዛ እየጠበቀች ያለችው። ኦኬ ማሚዬ፣ እኔ ጨርሻለሁ። እንዴት ነኝ? አምሮብኛል? እሱማ እኮ ሁሌም ቆንጆ ነሽ፣ ግን እንደዚህ ገለጥለጥ ማለቱ ጥሩ አይደለም። ሰው አይን ትገበልሽ ልዱዬ። ማሚዬ ደግሞ ከዚህ በላይ ረጅም አለ እንዴ? እኮ ነው ረጅም ልበሽ ብሎ ያስለበሰኝ። የኔ ቆንጆ ዴቭ፣ እንዴት ነው ያማረብህ? ምንም ቢያምርብኝ ግን እንዳንቺ ያምርብኝ። እኔ የምልሽ ዛሬ መግባት ይችላል? አይ ዛሬ እንኳን መግባት አይቻልም። እንዴ? እኔ እኮ ሙሽራው አይደለሁም። ምን አለበት ሙሽሪትን ባያት? አይቻልም ብያለሁ። እንግዲህ ነው? አዎ ነው። እሺ ይሁንልሽ። ሁሌም ቢሆን አንቺ ያልሽው ነገር ተቀባይነት አለው። እሺ። ቆይ ግን በዛሬ ቀን እዚህ መሆን ነበረብህ? እሱማ እዛ መሄድ አለብኝ። ያው ዲኮሩን ማየትና አንዳንድ ነገሮችን ማስተካከል አለብኝ። ባቡሬ ሴት ነው? ማዘሯ ጋር ነው የሚሆነው። ያው ሰዓት ገና ስለሆነ እዛ ሄጄ ቼክ ላድርገው አይመስልሽም? አዎ መሄድ አለብህ። ቆይሽ ዳይመንድ ይምጣ ብዬ እኮ ነው። ዛሬ እሱ ያስፈልገኛል። እንዴ? እሱ ደግሞ ለምን? እንዴ ወንድምሽ ከሌለ ቆይ ማን ነው ሰርጉ የሚያደምቀው? እስኪመጣ ጠብቀዋለሁ። ያው እንደ ባለፈው ደግሞ በጠርሙስ ካልተፈነካከቱ እስኪ እናያለን። አይ እንደዚህ አይነት ነገርማ መፈጠር የለበትም። ሁሉንም በደንብ አስጠንቅቃቸው። እሺ እሺ፣ አስጠነቅቃቸዋለሁ የኔ ቆንጆ። ምንም ነገር እንዳታስብ እሺ። ያው ሙሽሪትን እንዳያልተፈቀደልኝም አንቺን ግን ስላየሽ በጣም ደስ ብሎኛል።